የሌባ አይነ ደረቅ መልሶ ልብን ያደርቅ ይባል የለም። ይህ ሰው ጄፍሪ ማንቸስተር ይባላል። በሌላ አጠራሩ ሩፍማን ይባላል። ይህ ሰው 43 የሚደርሱ የማክዶናልድ ሬስቶራንቶች በጣሪያ በኩል እየገባ እዛው እያደረ ሰራተኞቹን ፍሪጅ ውስጥ እያስገባ ብራቸውን ዘርፎ እብስ የሚል ሰው ነበር። ይህ ሰው በዚህች ዕለት ቤታችሁን ዘረፈ ማለት እናንተ ሳታውቁ ከ2 ከ3 ቀን በፊት አብሯችሁ ይኖር ነበረ ማለት ነው። የምትበሉትን እየበላ የምትጠጡትን እየጠጡ እንዴት ሊሆን ይችላል የምትሉ ከሆነ አሁን እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡ። ቪዲዮአችን እየሰረቁ ላይክ እና ሰብስክራይብ ሳያደርጉ የሚያዩ ሰዎች በጣም ብዙዎች ናቸው። እናንተ ግን ቪዲዮውን ማየት ስትጀምሩ ላይክ እና ሰብስክራይብ አድርጋችሁ ስለሆነ በጣም አመሰግናችኋል። አሁን ጉዳዩ ትንሽ ወደ ኋላ መለስ። ምክንያቱም እንዴት መሰላችሁ? ጄፍሪ ማንቸስተር ኦፍ ኮርስ ችግር ነበረበት። ይህ ሰው ግን በስንት ዓመቱ ስርቆት ቢጀምር ነው ይህንን ያክል ሙያ ተክኖ 43 የማክዶናልድ ሬስቶራንቶች ፖሊስ ሳይዘው መዝረፍ የቻለው የምትሉኝ ከሆነ የተወለደበት ጊዜ በ1970ዎቹ መጀመሪያ ካሊፎርኒያ ውስጥ የምትገኘው ሳክራሜንቶ የምትባል ቦታ ነበረች። ልጁ በጣም ኖርማል ነው። ወላጆቹ ግን በጣም ጥብቅ ናቸው። የቤተክርስቲያን አጥማቂያን ወይም ደግሞ ባፕቲስት የሚባሉ ሰዎች ናቸው። እሁድም ከቤተክርስቲያን የማይቀር ልጅ ነበር። ግን እንደዛም ሆኖ አለ አይደለ ትንሽ ስትጎረምስ ትንሽ መዋሸት ትጀምራለህ፣ ትንሽ ማምሸት ትጀምራለህ። ይህ ልጅም እንደዛ ነው። እናም ጊዜው 91 ሲደርስ ይህ ልጅ ምን እንደታየው አላውቅም፣ ብቻ ግን ከቆንጅዬ ልጅ ጋር በፍቅር ይወድቅና በ20 ዓመቱ ትዳር ውስጥ ይገባል። መጀመሪያ ላይ ሴት ልጅ ይወልዳል። ከዛ በመቀጠል ደግሞ መንትያ ወንዶች ይወልዳል። ስለዚህ በ20ዎቹ መጀመሪያ አካባቢ ያለ 3 ልጆች አሉት ማለት ነው። አንተ አይደል በ28 ዓመት እና እኔ 22 ነኝ እንጂ 28 ነኝ ኧረ በእናትህ። እናም ብር ለማምጣት በሚጠገረርበት ሰዓት ማክዶናልድ ሬስቶራንት ውስጥ ተቀጥሮ መስራት ይጀምራል። የማክዶናልድ አሰራር ደግሞ በደንብ ገብቶታል። በየት በኩል ካሜራ እንደሚቀመጥ ያውቃል። የትኛው ነው ብላይንድ ስፖት ያውቃል። ምክንያቱም ሴም ብራንድ ስለሆነ በተለያየ ቦታ ብትሄዱ ተመሳሳይ አሰራር ነው ያላቸው። ኢቭን የማክዶናልድ ማናጀሮች የካዝናቸው የይለፍ ቁጥር ወረቀት ላይ ጽፈው እንደሚያስቀምጡ ያውቃል። ግን ደግሞ የማክዶናልድ ክፍያ ያን ያክል አይደለም። ስለዚህ ወደ ውትድርና መግባት ነበር። 82ኛ በሚባል የአየር ወለድ ክፍለ ጦርም ይገባል። የወታደር ነገር ታውቁታላችሁ። መንጠላጠል ላይ በጣም ጎበዞች ናቸው። ቁጭ ብለው ለሰዓታት ያክል አንድ ነገር እንዴት መከታተል እንዳለባቸውም ያውቃሉ። ግን አሁንም ይህ ውትድርና 3 ልጆቹን የሚያሳድግበትና የቤት ኪራይ የሚከፍልበት ብር ሊያገኝበት አልቻለም። በወር $800 ነበረ። ከውትድርና ይወጣና ወደ ሩፊንግ ሙያ ይገባል። ማለት ደግሞ ጣሪያ የመገጣጠም ሙያ። በዛን ሰዓት ነበረ እንዴት ነው ጣሪያ የሚቆረጠው፣ ከምን አይነት ብረት ነው የሚሰራው፣ አክሰስ ፖይንቶቹ በየት በኩል ነው የሚገኙት የሚለውን ነገር ልክ እንደ እጁ መዳፍ በደንብ አድርጎ ያውቃቸዋል። እናም በ99 28 ዓመቱ አካባቢ እያለ ከሚስቱ ጋር ይፋታል። ይህ ሰው በጣም በአጭር ጊዜ ውስጥ በጣም ብዙ ነገሮችን መፍጠርና መስራት የሚችል ሰው ይመስለኛል። እናም ከሚስቱ ጋር እንደተፋታ ሚስቱ 3 ልጆችን ለማሳደግ ፍርድ ቤት ይወስንላታል። ጄፍሪ ኪስ ውስጥ የቀረው ደግሞ $147 ብቻ ነበር። ስለዚህ ለሚስቱና ለልጆቹ ተቆራጭ መክፈል ነበረበት። ስለዚህ ደግሞ ኤክስትራ ጆብ ወይም ደግሞ ኤክስትራ ስራ መፈለግ ነበረበት። እናም የሆነ ቀን ቁጭ ብለው ማሰብ ሲጀምር ማክዶናልዶች እኮ በደንብ ነው የማውቃቸው፣ ጣሪያቸው እንዴት እንደተሰራ፣ ካሜራቸው ቤት በኩል እንደሚገጠም፣ ብላይንድ ስፖቱ ቤት በኩል እንደሆነ፣ በዛ ላይም ደግሞ ውትድርና ዓለም ላይ ነበሩ። መንጠላጠል ላይ ምናምን ጎበዝ ነው። እናም በ98 ኖቨምበር 13 ይደርስና ማክዶናልድ ለመዝረፍ ይዘጋጃል። ስለዚህ ጣሪያ ላይ ይወጣና ፐርፌክት የሆነችውን ክብ ይቆርጣል። ወደ ውስጥ በቀዳዳው በኩል ገባና ለሰዓታት በጨለማ ቁጭ ይላል። ይህ ያደረገው ደግሞ በሌሊት ነው። ስለዚህ ተቀያሪ ሽፍቶች በጠዋት የሚገቡበት ሰዓት ላይ ከተደበቀበት ይወጣና ሽጉጡን ይደቅንባቸዋል። በተረጋጋ ድምፅም ማንም እንዲጎዳ የማትፈልጉ ከሆነ አሁኑን ሁላችሁም አንድም ሰው ሳይቀር ወደ ፍሪጁ ግቡልኝ። ይህ ፍሪጅ ደግሞ ኖርማል ፍሪጅ አይደለም። ትላልቅ ሬስቶራንቶች ውስጥ ያለው በጣም በብዙ አማውንት ስቶር ማድረግ የሚቻልበት ፍሪጅ ነው። ስለዚህ 10 ሰዎች ከዛ በላይ መያዝ ይችላል። ወደ ፍሪጁ እንደገቡም ከ10 ደቂቃ በፊት ትወጡና ግንባራችሁ ነው የምላችሁ ይላል። ስለዚህ ወደ ማናጀሩ ቢሮ ያቀናል። ማናጀሩ ደግሞ የካዝናው የይለፍ ቁጥር ጽፎ እንደሚያስቀምጥ ያውቃል። እሷን ይፈልግና ካዝናውን ከፍቶ $4,673 ይዞ እብስ ይላል። እናም በዛን ሰዓት ነበረ ይህ ሩፍማን የሚባለው ሰው የተወለደው። እናም ከ98 እስከ 2000 በነበረው ጊዜም ይህ የሚሰርቅበት ቴክኒክ በጣም ፐርፌክት አደረገ። ማክዶናልዶች የሚዘጉት ከምሽቱ 5 ሰዓት ላይ ናቸው። አላርሙ ያበሩታል። እንዳለ ሰራተኛ ወደ ቤቱ ይሄዳል። ከጠዋቱ 11 ተኩል ሲል ደግሞ አዲስ ሰራተኞች የሚገቡበት ሰዓት እንደገቡ አላርሙ ያጠፉታል። ይህን ስራ ሲሰራ ግን አግሬሲቭ ሆኖ አያውቅም። አንድ ሰው አመናጭቆም አንገላቶም አያውቅም። በጣም ፖላይት ነው፣ በጣም ፕሮፌሽናል ነው። ቢዝነስ ኢዝ ቢዝነስ ቤቢ። እናም ኤፍቢአዮች ማክዶናልድ በዚህ መልክ የሚዘርፍ ሰው ማን ነው ብሎ መጨነቅ ጀመሩ።
አንዳንድ ማክዶናልዶችም ጣሪያቸው ውስጥ ሳይቀር ካሜራ መቅጠም ይጀምራል። ማክዶናልድ በየጣሪያቸው እነዚህ ካሜራዎችን መቅጠም ሲጀምር በዛን ሰዓት ሩፍማን ወይም ደግሞ ጄፍሪ የነበረው አማራጭ ትናንሽ ከተሞች ጋር እየሄደ እዛ የሚገኙ የማክዶናልድ ሬስቶራንቶችን መዝረፍ ነበረ። ስለዚህ በአጠቃላይ ከ180 ሺህ እስከ 200 ሺህ ዶላር ያክል እንደዘረፈም ይታወቃል። ግን ደግሞ ያን ያክል እኮ አይደለም፣ ግን ደግሞ ድፍረቱ የሚል ጉዳይ ነው። ድፍረቱ ግን የሚገርም ነው። በጄፍሪ የተዘረፉ ሰዎች በጣም ያስፈራ ነበር ይሉታል። ምክንያቱም ማስክ አርጎ ነው የሚመጣው። በዛ ላይም ደግሞ ራይፍል ይይዛል ወይም ጠመንጃ ይይዛል። ደግሞ ማንም ሰው ጎድቶ አያውቅም። በአንድ ቀንም 2 ማክዶናልድ ሬስቶራንት የሚዘርፍበት ጊዜም ነበር። ለምሳሌ ግንቦት 20 በ2000 በፈረንጆች በቅርብ ርቀት የሚገኙት 2 ማክዶናልድ ሬስቶራንቶችን ለመዝረፍ ይወስንና ወደ አንዱ ገብቶ ሁሌ እንደሚያደርገው ወጥቶ ሰራተኞቹን ወደ ፍሪጅ አስገባቸው። ከዛ በኋላ 4000 ምናምን ዶላር ሰርቆ ይጠፋል። ወደ ሁለተኛው ማክዶናልድ ያቀናና ተመሳሳይ ቴክኒክ ተጠቅሞ ሰራተኞቹን ፍሪዝ ምናምን ሲላቸው የሆነ የተደበቀ ሰራተኛ ነበረ። እሱ ደግሞ ወደ ፖሊስ የምጠራው አላርም ልክት ያረጋታል። ጄፍሪ ይህ ሰውዬን አላየውም ነበረ። ስለዚህ ብሩን ይዞ መሄድ ሲጀምር ፖሊሶች ደግሞ ከሱ በቅርብ ርቀት ይገኙ ነበር። መኪናውን እየነዳ መሄድ በጀመረበት ሰዓት ፖሊሶች ያሳድዱት ጀመረ። መኪናውን ጥሎ በመውጣትም በሩጫ ከደከመው በኋላም ፖሊሶቹ ያዙት። ታስሮ ወደ እስር ቤት። እላዩ ላይ በጣም ብዙ ማስረጃዎች ተገኝቶበታል። እሱም ጣሪያውን ለመቁረጥ የሚጠቀምበት መጋዝ ነበረ፣ ገመድም ነበረ፣ ማስክም ነበረው፣ ራይፍልም ነበረው። በዛን ሰዓት 29 ዓመቱ ነበረ። በ45 ዓመት ጽኑ እስራት ይፈረድበታል። ብራውን ክሪክ ወደሚባለው እስር ቤትም ይገባል። እዛ እስር ቤት ደግሞ በጣም ስትሪክት የሚባል ጥበቃ አይደለም። እናም እዛ ማረሚያ ቤት ያሉ እስረኞች የእጅ ሙያ እንዲለምዱ ይደረጋል። ጄፍሪንም ያማርጡታል። ስለዚህ ሜታል ወርክ ይመርጣል። በዛን ሰዓት ሜታል ወርክ ሲሰሩ የመኪና ታርጋ ይሰራሉ፣ የስቶፕ ሳይን ምልክቶችም ይሰራሉ። ግን እዛ ማረሚያ ቤት ውስጥ ሆኖ ትኩረቱ ማምለጥና ማምለጥ ብቻ ነበረ። ስለዚህ በዛን ሰዓት እነዚህ ብረቶች ተጠቅሞ እንዴት ከእስር ቤት ማምለጥ እንዳለበት ሲያገናዝብ በሙያ በጣም ጎበዝ እየሆነ ይመጣል። ወደ እስር ቤት የሚመላለስ የላውንድሪ ትራክ ነበረ። እሱ ደግሞ የቆሸሹ ልብሶች ያመጣና ይወስድ ነበረ። ስለዚህ መኪናው ወደ እስር ቤቱ ሲገባ ከስር ሰው ተደብቋል አልተደበቀም፣ ኦር ለሴኪሪቲ ሪዝን በመስታወት አድርገው ይፈትሹታል። ስለዚህ ከመኪና ስር ተንጠልጥሎ ለማምለጥ ነበር ያሰበው። እንደዚህ አድርጎ ፈትሸው ሊያገኙት እንደሚችሉ ስላወቀ ግን ሌላ ሜተድ መጠቀም ፈለገ። ይህ መኪና ወደ ማረሚያ ቤቱ እንደገባ 45 ደቂቃ ይቆያል። የጫነውን ያራግፋል። ሌላ አዲስ ነገር ካለ ጭኖ ደግሞ ይወጣል። ስለዚህ እዛ ማረሚያ ቤት በቆየበት 3 ዓመት ውስጥ ካጠራቀማቸው ብረቶችና እንጨቶች ገጣጥሞ ከመኪናው ስር የሚለጠፍ ፕላትፎርም ይሰራል። እናም ሰኔ 15 2004 ይቺ የሰራት የምትገጠመው ፕላትፎርም በመያዝ ሰውነቱም ደግሞ በጥቁር ቀለም በመቀባት መኪናው ስር ገባ። ፕላትፎርሙን አጣበቀው። ከፕላትፎርሙ በላይ ሆኖ ከእስር ቤቱ ያመጣል። መኪና ከእስር ቤቱ ሲወጣ በመስታወታቸው አድርገው ቼክ ሲያደርጉ ያዩ ጥላም አልነበረም፣ የተንጠለጠለ ነገርም አለ። ከእስር ቤቱ 2 ማይል ያክል ከራቀ በኋላም ቀይ መብራት መኪናዋን ያስቆማታል። ከተደበቀበት ወረደና ወደ ጥግ ይሄዳል። ከእስር ቤቱ ያመለጠ የመጀመሪያ ሰውም ይሆናል። በእግሩም ሂችሃይክ እያደረገ ወደ ሻርሌት የምትባል ከተማ ያቀናል። መንገድ ላይም የሆነ ፕሮፌሰር ፒክ ያደርገውና በመኪናው ይዘውት ሄደ። መንገድ ላይም ነዳጅ ማደያ ጋር ድሮፕ ያደርጉታል። ፕሮፌሰር ግን ደግሞ በዛን ሰዓት ምንም ነገር የለውም፣ ገንዘብ የለውም፣ መታወቂያም የለውም። በአቅራቢያው ደግሞ ቶይስ አር አስ የሚባል የህፃናት መጫወቻ የሚሸጥ ሱፐርማርኬት ነበር። እናም ከዚህ በፊት ሁሌ የማክዶናልድ ጣሪያ ቆርጦ እንደሚገባ ወደ ቶይስ አር አስም ቆርጦ ይገባል። ግን ደግሞ በዛን ሰዓት ለመዝረፍ አልነበረም የገባው፣ ለመኖር ነበር የገባው። ቀን ቀን ብዙ ሰው ስለሚተራመስበት ይህ ሱፐርማርኬት መደበቅ አለበት። ሌሊት እየወጣ ደግሞ ለህፃናቶቹ የተዘጋጁ ጌሞች አውጥቶ መጫወት፣ ሳይክሎችን መንዳት ይጀምራል። ሳምንታት አለፉ፣ ወራትም አለፉ። ይሄ ሁሉ ጊዜ ግን ምን እየበላ ነበረ ካላችሁ እዛ ስቶር ውስጥ የሚሸጡ የህፃናት ምግቦች፣ ከረሜላዎችና ስናኮች ነበር። እናም ክሪስማስ ይደርሳል። በክሪስማስ ወቅት ደግሞ በጣም ብዙ ሰው ስጦታ ስለሚገዛ ሱቁ በጣም ይጨናነቃል። ስለዚህ አንድ ቦታ መርጦ ቁጭ ብሎ ተደብቆ መዋላል። እንደዛ ከማደርግ ለምን ቀጥሎ ካለው ቤት ሙቭ አላደርግም ይላል። እሱ ቤት ደግሞ ምንም ድርጅት የለውም። ከዛ በፊት የነበረ ድርጅት ለቆ ስለወጣ ህንፃው ኤምፕቲ ነው፣ ነፃ ነው። እናም እዛ ህንፃ ውስጥ የሆነች ቦታ መረጠና ከደረጃ ስር ፍርናሿ ነጠፈ፣ ቴሌቪዥን አመጣ፣ መጫወቻዎች ምናምን ነገር የሚደበርባቸው ነገሮች አለ። ከዚህ ከተደበቀበት ህንፃ እየወጣም ወደ ቸርች ይሄድ ነው። እናም እዛ ቸርች ደግሞ የተዋወቃት የሆነች ቆንጅዬ ልጅ ነው። 2 ልጆች ነበሯት። ሲንግል ማም ነች። አዲስ በፈጠረው የውሸት ስሙ ተጠቅሞ ጆን ዞርን እባላለሁ ብሎ ተዋወቃት። ለልጆቿም ከቶይስ አር አስ ሱቅ አሻንጉሊቶች እየሰረቀ በስጦታ መልክ ይሰጣቸው ነበር። ይቺ የተዋወቃት የ2 ልጆች እናት ደግሞ እዛ ቶይስ አር አስ የተባለ ስቶር የምትሰራ ነበረች። ተዋወቃቸው ደግሞ እዛ ሱፐር ማርኬት ውስጥ ሳይሆን
ቸርች ጋር ነበር። ወደ ሁለተኛው መኖሪያ ቦታው ከመሄዱ በፊት ቶይስ አር አስ ጋር ያለ ካሜራዎች በድብቅ አስቀምጦ ነበረ። በነዛ ካሜራዎችም እየተከታተለ እዛ ሱቅ ውስጥ የሚሰሩ የእያንዳንዳቸው ስምና እንቅስቃሴያቸው ይከታተል ነበር። ይህ የሚኖሩ ኑሮ በጣም ተስማምቶት ነበር። እናም ዲሰምበር 26 በ2004 ለምን የድሮ ስራዬን አልሰራም በማለት እናም አንድ ሽጉጥ የሚሸጥበት ሱቅ ጋር ይሄድና ሽጉጥ ይዘርፋቸዋል። ድፍረቱ ስላችሁ ካለ ምክንያት አይደለም። እናም ያቺ ሽጉጥ በመያዝ ወደ ይኖርበት ወደ ነበረው ወደ ቶይስ አር አስ ሱቅ ገብቶ ለመዝረፍ ይሞክራል። በዛን ሰዓት ግን ያቺ ቤተክርስቲያን ውስጥ የተዋወቃት የቶይስ አር አስ ሰራተኛ በሰዓቱ አልነበረችም። ግን ደግሞ እሱ ብር ሰርቆ ለመውጣት ሲሞክር እሷ መጥታ የተወሰነ የፊቱ ገጽታ አይታው ነበረ። በኋላም ፖሊሶች እንዲይዙት ይቺ ሴት አስተዋጽኦ አድርጋ ነበረ። እንደዛ አድርጎ ሰርቋቸው ካመለጠ በኋላም ሰዎቹ 911 ጋር ይደውላሉ። እናም የጄፍሪ ኮቴ እየተከታተሉ ወደሚያድርበት ቦታ ይሄዳሉ። እዛ እንደደረሱ ግን ጄፍሪ አልነበረም ያገኙት። እዛ ሲኖርባት የነበረችውን ትንሽዬ አፓርትመንት ነበር ያገኙት። በጣም ብዙ የሙቪ ሲዲዎች ያገኛሉ። ከሙቪ ሲዲዎች ግን ከላይ የነበረችው ካች ሚ ኢፍ ዩ ካን የተባለችው ፊልም ነበረች። እዛ ሲዲ ላይም የጣት አሻራው ያገኛሉ። አሻራው እንደተገኘም ከእስር ቤት ያመለጠው ጄፍሪ እንደሆነ ስለታወቀ በየሚዲያው ፎቶ መለጠፍ ጀመረ። በዛን ሰዓት ደግሞ ጄፍሪ ፂሙን ላጭቶ ፊቱን ቀይሮ መንቀሳቀስ ነበረ። ግን ደግሞ ፊቱን ቀይሮ በዚህ መልኩ ለ3 ሳምንታት ያክል ፖሊሶቹን እያታለላቸው ነው። እናም ጃንዋሪ 21 2005 ያቺ ቸርች ውስጥ የተዋወቃትና ዴት ሲያደርጋት የነበረችው ልጅ ወደ ቤቷ እንዲመጣ ትደውልለታለች። በዛን ሰዓት የ40ኛዋ ዓመት ልደቷ ልታከብር ነበር። ጄፍሪ ጋር ስትደውል እሱም ከች ይልላታል። ግን ጄፍሪ ያልጠረጠረው ነገር ኤፍቢአዮች እዛ ቤቷ ውስጥ እየጠበቁት ነበር። ምንም ሳያደክማቸውም በቁጥጥር ስር ያውሉታል። እናም መጀመሪያ ተፈርዶበት ወደ ነበረው ዓመት ከ80 እስከ 105 ያክል ዓመታት በእስር እንዲያሳልፍ ፍርድ ቤቱ ያስተላልፋል። ግን ደግሞ አሁንም በእስር ላይ እያለ ይህ ሰው መታሰሩን አላምን በማለት በ2009 ለማምለጥ ይሞክራል። 10 ዓመታትም ወደ ተፈረደበት ዓመት ያስጨምራል። ይህ አልበቃ ብሎት በ2017 መልሶ ለማምለጥ ይሞክራል። አሁንም 10 ዓመታት ወደ ተፈረደበት ዓመት ይጨመርበታል። አሁን ጄፍሪ ማንቸስተር ወይም ደግሞ ሩፍማን የሚገኙ በሴንትራል ፕሪዝን ነው። እናም እስካሁን ድረስ የለፈለፍኩትን ከተመቻችሁ ኦፍኮርስ ይመቻችኋል። ቪዲዮውን ላይክ ማለት እንዳረሱ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። ቀጣይ ደግሞ በአበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ